ባይተዋር የተሰኘው ሙዚቃ የሁለት ሀዘኖች ውልደት ነው። የድምፃዊው የዓለማየሁ ሂርጶ ባለቤት ህልፈትና የደራሲው የዓለማየሁ ደመቀ እናት ህልፈት ተቀራራቢ ጊዜ ላይ የነበረ በመሆኑ ተመሳሳይ የሀዘን ስሜት እንዲጋሩ ያስገደደ አጋጣሚ ነበር። ኤልያስ መልካም የሁለቱን ስሜት በእጅጉ ተረድቶ ነበርና ይህም በመሰለው ውብ ቅንብር ሀዘናቸው እንደ ራሳችን ሀዘን እስኪሰማን ድረስ እንዲህ አድርጎ ነፍስ ዘራበት። ዓለማየሁ ሂርጶ ባይተዋር ባይተዋር አድርገን አብቆትሽ